በአንዲት ገረድ ፊት ምን አለው? ኢሞሽን ነበር ማለት ነው። አየህ፣ እውነተኛ ፍቅር በመንፈስ ቅዱስ አማካይነት ልክ ወደ ልቡ ሲፈስ ጴጥሮስ በታሪክ ተዘግዝቆ ተሰቀለ የተባለው ቀድሞ ከሁሉም ቀድሞ በካህናትና በባለስልጣናት ፊት እየተነሳ በፈሪሳውያን ፊት ይሰብክ ነበር። ተገርፎ ሲወጣ በመንፈስ ቅዱስ ሐሴት ያደርግ ነበር። አሜን። ለምን ካልከኝ መንፈስ ቅዱስ ኢየሱስን ሲያስተዋውቀ ሕይወትን ለኢየሱስ ትሸጥለታለህ፣ ትሰጠዋለህ። እስኪ ዛሬ በሉ ኢየሱስን በመገለጥ አውቀዋለሁ። መንፈስ ቅዱስ ኢየሱስን ያበራልኛል። ሃሌሉያ አሜን አሜን አሜን። ኢየሱስን መውደድ አይቻልም። ያለ መንፈስ ቅዱስ ኢየሱስን ማወቅ አይቻልም። ስለ ኢየሱስ መናገር፣ መስበክ፣ በስሙ ተአምራትን ማድረግ ያለ መንፈስ ቅዱስ አይቻልም። መንፈስ ቅዱስ ከአንተ ጋር ካልወገደ ያለ መንፈስ ቅዱስ ከኢየሱስ ጋር ሰራተኛ መሆን አትችልም። ለዛ ነው ጌታ ኢየሱስ ሲናገር 3 ዓመት ተኩል አስተማራቸውና ኃይልን ሳትቀበሉ ከዚህ አትወጡም አላቸው። መንፈስ ቅዱስ ካልወረደባችሁ አታስፈልጉም አላቸው። የእናንተ የ3 ዓመት ተኩል ቴዎሎጂ ያለ መንፈስ ቅዱስ አክቲቭ መሆን አይችልም። ያንን ቃል አክቲቭ የሚያደርገው ማን ነው? መንፈስ ቅዱስ ነው። በደንብ ይግባን። በጥንቆላ ስለሚገባን እኛ ኢትዮጵያውያን ማለት ነው። ጠንቋይ እንኳን የሚጠነቁለው መንፈሱ ሲመጣ ነው። ያለ መንፈሱ እንደኛው ሰው ነው። በመንፈሱ ነው። ዛሩ ወይም የሆነ ስፒሪት ነው። ራሱን ሳያቅ ይናገራል። ከአእምሮ ውጭ ነው። ወይም ደግሞ ወደኛ ስትመጣ ደግሞ መጽሐፍ ቅዱስ የቄስ ልጅ ምን ነካው? የሆነ መንፈስ ነካው። አሜን አሜን። የቄስ ልጅ ብድግ ብሎ ተቀላቅሎ ነቢያት ጋር ተቀላቅሎ የትንቢት መንፈስ አገኘውና ከአእምሮ በላይ የሆነ ነገር ይናገራል። ትንቢትን መናገር ይጀምራል። እንዴ የቄስ ልጅ ምን ነካው? መንፈስ ነካው። አሜን። የእግዚአብሔር መንፈስ ነካው። አሜን። እንዴ የእግዚአብሔር መንፈስ በሶምሶን ላይ መጣ ነው የሚለው። ደቦል አንበሳ ጠቦት አደረገው፣ እንደ ጠቦት ገነጣጠለው ይላል። ልዩነቱ ምንድነው? መንፈስ በሉ እስኪ። አዎ በመንፈስ ቅዱስ አማካይነት ኢየሱስን ስታቅ ጄኒውን የሆነ ላይፍ ነው የምትኖረው። በቅድስና የመኖር፣ በጽድቅ የመኖር፣ በጸሎት የመኖር ኃይልን ታገኛለህ አንተ። ለዛ ነው እኔ ስለ ኢየሱስ ነው ዛሬ የምሰብካችሁ። ግን አንድ እውነት እነግራችኋለሁ። ስለ ኢየሱስ ስነግራችሁ፣ ስለ ኢየሱስ አጣፍጬ ብናገር ታደንቀኛለህ። ግን ኢየሱስን የሚገልጥልን ፐርሰን ብነግርህ ትጠቀማለህ። እኔ እየነገርኩ ያለው ኢየሱስ የተባለውን ጌታ ከኔ በላይ መንፈስ ቅዱስ ይገልጥልሃል። ስለዚህ ቤተ ክርስቲያን ስትመጣ በመንፈስ ቅዱስ ለመሞላት ነው የምትመጣው። ለዛ ነው በኤፌሶን ምዕራፍ 5 ቁጥር 18 ላይ ምን ይለናል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ምን ይበልባችሁ? ይሙላባችሁ። ፊልድ መሆን መሞላት። ዛኒያ ካራ ዲቫላ ካራዳ ባህታ ካላባያ ዛሬ ትወስናላችሁ። ዛሬ ሌላ መንፈስ ያገኛችሁ፣ ሌላ ፍሬሽ የሆነ ፋየር ያገኛችሁ፣ ፍሬሽ የሆነ አኖይንቲንግ ያገኛችሁ። በኢየሱስ ስም እንደ እምነታችሁ ይሆንላችሁ፣ እንደ እምነታችሁ ይሆንላችሁ። እንዲህ እንደመጣችሁ እንዲሁ አትመለሱ። የእግዚአብሔር ክብር ያገኛችኋል። የእግዚአብሔር እሳት ያገኛችኋል። የእግዚአብሔር ኃይል ያገኛችኋል። ከቅባቱ የተነሳ ወጥመድ ይሰበራል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ከ46 ጀምሬ ላንብብላችሁ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው ይላል። ማንን? ሙሴ በሕግ ነቢያት ስለ እርሱ የጻፉለትን ማንን? የዮሴፍን ልጅ ኢየሱስን አግኝተነዋል። አንተና እኔ የሆነ ጊዜ ቁጭ ብለን ሕግን ስናጠና ሙሴ ስለሱ በሕግ የጻፈለት ራካፋና ማንታራ ባራዳጋ ባይዳ እንደኔ አይነት ነብይ ያስነሳል ያለለት። ከዛ ሕግ ነቢያት ደግሞ ይመጣል ብሎ የተናገሩለት እነ ኢሳይያስ ያወሩለት፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። ነቢያትና ሕግ የተናገሩለትን የናዝሬቱ ኢየሱስን ምን አልነው? አገኘነው። አሜን። እስኪ አገኘሁት በሉ። ሰውየው አንተ ኢንፎርሜሽን ነበረው። ስለ ኢየሱስ ነቢያ በሙሴ በኩል በሕግ በኩል ስለ ኢየሱስ ያውቃል። ቁጭ ብሎ ይመስለኛል እንግዲህ መቼም ናትናኤል ጋር የሆነ ህብረት እንዳላቸው ያስታውቃል አይደል? ፊልጶስና ናትናኤል ሙሴ በሕግ አለው። ከዛስ ነቢያት ደግሞ የጻፉለትን የተነበዩለትን የዮሴፍን ልጅ የናዝሬቱን ኢየሱስን ምን አልነው?
አገኘሁት አለ። ቁጭ ብለን ስናወራ ነበር የሙሴን ሕግ ስናነብ ዘዳግምን ስናነብ። ከዛሳ እንደገና ደግሞ የነቢያት ደግሞ እነ ኢሳይያስ ሲጽፉ ኢየሱስ የሚመጣው በሸላቾች መካከል እንደሚታረድ በግ ምናምን ያ ሁላ ነገር የተጻፈለት ያንን ፐርሰን ያንን አካል የአዲስ ኪዳንን የብሉ ኪዳንን ያንን ዋናውን ፐርሰን ዋናውን ካራክተር አገኘሁታል። አገኘሁት። አንተና እኔ ስናወራ ነበር ስለዚህ አካል። ኢየሱስ ጌታ ነው። ማንን አገኘ ነው? የናዝሬቱ ኢየሱስን አገኘ ነው። ሶስት ነገር እኮ ነው። ቆይ በደንብ እንዲገባ ልንገራችሁ። ጌታ ኢየሱስ ጴጥሮስን ዮሐንስን ያዕቆብንና አይደል ጴጥሮስን ዮሐንስንና ያዕቆብን ይዞ ወደ ረጅም ተራራ ወጣ ይላል። ወደ ረጅም ተራራ ይዟቸው ወጣና ከነሱ ራቅ ብሎ ይላል መጸለይ ጀመረ። መጸለይም በጀመረ ጊዜ ይላል ልብሱ ተለወጠ፣ ተቀየረባቸው። ልብሱ አንጸባረቀ ይላል። ልብሱ በምድር ላይ ያለ አጣቢ እንኳን እንደዛ ሊያነጣው አይችልም ይላል። በኃይል ልብሱ ነጣ፣ ፊቱ እንደ ፀሐይ አበራ ይላል። ሰማይ ተከፈተ፣ ኤልያስና ሙሴ መጡ። ኤልያስ ማን ነው? ነቢያትን ወክሎ ነው የመጣው። ትንቢትን ወክሎ ነው የመጣው። አሁን እዚህ ጋር እኮ የተጻፈው ነው የምነግራችሁ። ሙሴ ማንን ወክሎ መጣ? ሕግን ወክሎ መጣ። ሕግና ትንቢት መጡ ማለት ነው። ከዛ ጴጥሮስ ብድግ አለና እየቃጀ እንደዚህ አለ፣ ጌታ ሆይ እባክህ ለአንተ አንድ፣ ለሕግ አንድ፣ ለትንቢት አንድ፣ ለጸጋ ደግሞ አንድ፣ 3 ድንኳን እንስራና በዚህ አብረን እንኑር። እንዴት አድርገህ ነው የምታስተካክለው? እነዚህ ሁለቶቹ እኮ የመጡ ዋና ካራክተሩን ሊገልጡት ነው። እነዚህ ሕግም የመጣው ትንቢትም የመጣው ዋናውን ፐርሰን ምን ለማለት ነው? ለመግለጥ ለማሳየት ነው። አሜን። ከዛ እግዚአብሔር ዝም ሊል አልቻለም። ጴጥሮስ ይህንን ሲናገር እግዚአብሔር ዝም ሊል አብ ዝም ሊል አልቻለም። ስለዚህ ብሩህ ደመና መጣና ሰንጥቆ ገባ። አሜን። የምወደው ልጄ እርሱን ነው። እርሱን ምን በሉት? በቃ ሲዝኑ የማን ነው? የሱ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ አሁን እኛ የሚያስፈልገን ሕግ አይደለም፣ የሚያስፈልገን ትንቢት አይደለም። እነዚህ ሁሉ የዋናው ካራክተር ምንድናቸው? መንገድ ናቸው። አሁን ፐርሰኑ ራሱ ማን መጣልን? ኢየሱስ መጣል። ስለዚህ እኔ የፊልጵዎስ ንግግር ይነካኛል። ምን ብለነዋል? አግኝተነዋል። አግኝቼዋለሁ። እስኪ አግኝቼዋለሁ በሉ በኢየሱስ ስም። ወይ አግኝቼዋለሁ ቀላል ነው እንዴ? ይህ መጽሐፍ የሚናገረው ስለ ኢየሱስ ነው። ጌታ ኢየሱስ ሲናገር ምን አለ? መጽሐፍት ስለኔ ይህ ሁሉ እንደውም አንዳንድ መጽሐፍት ተቆራርጦ ተጥሏል ተብሎ ይታሰባል። ግን ሁሉም ዋናው አይዲያቸው ማን ላይ ለማድረስ ነው? ኢየሱስ ላይ። ሁሉም ይህ ሁሉ የተጻፈው ስለሱ የተነገረለትን ምን አልኩት አለ? አገኘሁት አለ። ኢየሱስን አገኘሁት አለ። ዋናውን ምንጭ የሆነውን መሰረት የሆነውን ራሱን ምን አልኩት? አገኘሁት። ሮሜ ምዕራፍ 3 ከቁጥር 1 ሮሜ ምዕራፍ 3 ከቁጥር 1 አውጡልኝ። ይህንን አንብቤ አውርቻችሁን ጸልያለሁ። ቬላ ካራዲባና ማሳንዳ ላብራካታ